ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ዙሪያ ያላችሁት በየትኛውም በዓለም ዙሪያ ያላችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ወገኖቻችን ይሄን ጊዜ በዚህ ጊዜ ካልጮን በዚህ ጊዜ ካላለቀስን በዚህ ጊዜ ንስሐ ካልገባን በዚህ ጊዜ ለኃጢአተኝነታችን ዕውቅና ሰጥተን ልባችን በእግዚአብሔር ፊት ካላፈሰስን መቼም ልናደርገው ስለማንችል ይሄንን እንድታደርጉ በእግዚአብሔር ስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም በታላቅ አክብሮት እንጠይቃችኋለን። እንዳጋጣሚ ብፁዕ ቅዱስ ፓትርያርክ አቡነ ማትያስ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንዳጋጣሚ ዓመታዊ ምርመራ ስላላቸው ወደ አሜሪካን ሀገር ሄደዋል። እሳቸው ባርከውን ይህንን መልእክት እንድናስተላልፍ ፈቅደውልን በእሳቸው ፈቃድ ነው ይህን እያደረግን ያለነው። እሳቸውም በሰላም እንዲመለሱልን እየጸለይን ነው። ሁላችሁም በጸሎት ታስባላችሁ። ግን ያው እሁድ በያላችሁበት እንግዲህ የኛ ለየት ያለ አይደለም። ያው ያንኑ በሚዲያ ለማስተላለፍ ነው። ሌላ እንትን የለውም። የኛ ሚዲያ በሳምንቱ በስድስቱ ቀናት በየቦታው ላይቭ ያስተላልፋሉ ብዬ አምናለሁ። ስለዚህ ሁላችሁም ወገኖቻችን ሁላችንም በእውነት ቆም ብለን እናስብ። ቆም ብለን ውስጣችንን መርምር። ምንድነው ያተረፍነው? ምንድነው ትርፋችን? በመገዳደል በጦርነት ምንድነው ያተረፍነው? የተማርነው ምንድነው? በህፃናት ሞት፣ በአረጋውያን ተስፋ መቁረጥ፣ በቤተ እምነት መቃጠል፣ በህዝብ መፈናቀል፣ በወጣቶች መቁሰል፣ መሞት ምንድነው ያተረፍነው? ከተስፋ መቁረጥ ውጪ። ዛሬ ወደ እግዚአብሔር እንመለስ። እግዚአብሔር ይስጥልኝ።